ብቸኝነት የሚለውን ሐሳብ እንያዝና ብቸኝነት 3 አይነት አለ። ብቸኝነት በ3 ተከፋፍለዋለሽ። አሁን ትልቅ ችግር ነው ብለናል፣ ግን ጥሩ የሆነ ብቸኝነት ደግሞ አለ። የመጀመሪያው ብቸኝነት ሶሊቲዩድ የሚባለው ነው። ቮለንተሪ ሶሊቲዩድ ነው። ሆን ብለሽ የምታረጊው አስበሽበት የምታረጊው ብቻዬን ጊዜ ማሳለፍ ፈልጋለሁ ብለሽ የምታረጊው ነው። ይሄ ሶሊቲዩድ ነው። ቮለንተሪ የሆነ ሶሊቲዩድ ነው። ሰዎች ገዳም ይሄዳሉ፣ ቤተክርስቲያን ይሄዳሉ፣ መስጊድ ይሄዳሉ፣ ለረጅም ጊዜ የሚቆዩበት ቦታ ይሄዳሉ እና እዛ ቦታ ላይ ብቻቸውን መሆን ይፈልጋሉ። ለመንፈሳዊ ምክንያት ብቻ ሳይሆን ለአይዲያ ለማግኘት ብቻቸውን። አሁን የቢል ጌትስን አንብቤያለሁ። ቢል ጌትስ በአመት 15 ቀን አንድ ቦታ ይሄዳል። ብቻውን የሚሆንበት ቦታ ነው። ኖ ዋይፍ፣ ኖ ኪድስ፣ ኖ ፍሬንድስ፣ ጓደኛ የለም፣ ሚስት የለም፣ ልጆች የሉም። 15ቷን ቀን የማይታወቅበት ቦታ ሄዶ ብቻውን ያሳልፋል። ያ አይዲያ የሚቀበልበት ሰዓት ነው። ሐሳብ የሚቀበልበት ሰዓት ነው። ብቻውን ሆኖ የሚያሰላስልበት ሜዲቴት የሚያደርግበት ጊዜ ነው። ስለዚህ አይዲያ ለማግኘት አዳዲስ ሐሳቦችን ለማግኘት አንዳንዴ ብቻሽን የምትሆኝበት አለ። መርጠሽ ነው የምታረጊው። ለመንፈሳዊ ምክንያት ለመጸለይ፣ ሜዲቴት ለማድረግ፣ ኮንተምፕሌት ለማድረግ ብቻሽን ትሆኛለሽ። እኔም ባለፈው ኢየሩሳሌም ሄጄ ነበር። ኢየሩሳሌም ሲሄድ ግን አስጎብኚ አልፈለኩኝም። እንትን ያነበብኩ፣ ምክንያቱም ብቻዬን መሆን የፈለኩት፣ መጸለይ ነው የፈለኩት፣ ማሰላሰል ነው የፈለኩት፣ ሜዲቴት ማድረግ ነው የፈለኩት እና ሆን ብለሽ ሰዎች ገዳማት ይሄዳሉ፣ ለጸሎት ይሄዳሉ፣ ለሜዲቴሽን ይሄዳሉ። በካቶሊሲዝም ደግሞ ኮንተምፕሌሽን የሚባል በጣም ወደው ነገር አለ። በካቶሊኮች ኮንተምፕሌሽን ማለት የኛው ኮንተምፕሌሽን አለ ሌላ ትርጉም ያለው። ይሄኛው ኮንተምፕሌሽን ግን ብቻሽን ሆነሽ ዩ ኦፕን አፕ ራስሽን ለፈጣሪ ተከፍቻለሽ። ከዛ የሱ ፕሬዘንስ ኢንቬድ እንዲያረግሽ፣ የሱ መገኘት እንዲወርስሽ፣ ሐሳብሽን እንዲገዛ እንዲቆጣጠርሽ የምትፈቅጅበት ሰዓት ነው። ልክ እንደ ጥሞና ጊዜ ነው። ጥሞና ጊዜ ሆኖ ይለያል። ይሄ በፈጣሪ በእግዚአብሔር ፕሬዘንስ ውስጥ ሆነው ራሳቸውን ኦፕን አፕ አድርገው ሐሳባቸውን እንዲቆጣጠር ድምጹን እንዲሰሙ የሚያደርጉበት ሂደት ነው። ስለዚህ ይሄኛው ሶሊቲዩድ አለ። ይሄኛው ሶሊቲዩድ በጣም የሚወደድ ነው። ይሄኛው የብቸኝነት አይነት የሚፈልግ ነው። ፒካሶ ብቸኛ ነበረ። ሞዛርት ብቸኛ ነበረ። ቅዱሱ መጽሐፍ ላይ እነ ኤልያስ፣ ኤልሳ፣ ሙሴ በጣም ብቸኞች ነበሩ። ማለት የብቻቸውን ጊዜ ይወስዱ ነበረ። ብቻቸውን። ይሄ የሚያስፈልግ ትላልቅ ሐሳቦችን ማሰብ የምትፈልጊ ከሆነ እና ከፈጣሪ ጋር ደግሞ ጥሩ ግንኙነት እንዲኖርሽ የምትፈልጊ ከሆነ ሆን ብለሽ የምታረጊው የብቸኝነት ጊዜ ነው። እኔ ያደርገዋለሁ። በጣም ብዙ የብቸኝነት ጊዜ ያሳልፋለሁ ሆን ብዬ የማደርገው። ስለዚህ መርጠን ቦታ መርጠን ጊዜ ለይተን የምናደርገው ወይም ደግሞ እንደ ላይፍ ስታይልሽ ሶሊቲዩድ ይሆናል። ብዙ የምታነቢ ከሆነ፣ ብዙ የምታሰላሲ ከሆነ፣ ብዙ የምትጽፊ ከሆነ ላይፍ ስታይልሽ ለሱ ብዙ ወደ ሶሊቲዩዱ ያደላ። ብዙ ማትቀላቅ ይኖሩሻል ጊዜዎች፣ ግን ለብቸኝነት ያደላ ይሆናል። ይሄ ጥሩ ብቸኝነት ነው፣ አስፈላጊ ብቸኝነት ነው። ሁለተኛው ግን አሎንነስ ነው። አሎን you are by yourself። ይሄ ነው ሰው የለኝም የምትይው። እውነትም ሰው የለሽም። ሰው የሚያዋራሽ ሰው የለም፣ የሚደውልልሽ ሰው የለም፣ ሻይን ጠጣ የሚልሽ ሰው የለም፣ ምሳ እንብላ የሚልሽ ሰው የለም፣ ብትታመሚ የምትደውይለት ሰው የለሽም።